ዶሃ የኳታር ዋና ከተማና በኳታር ካሉ ከተሞች ትልቋ ናት። የአገሪቱ የንግድ፣ የባህል፣ የቱሪዝምና የአስተዳደር ከተማ ናት። ዶሃ በፋርስ ባህር ዳርቻ ላይ የምትገኝና በጣም ውብ ናት። በዶሃ እና ዙሪያዋ ባሉ ሜትሮፖሊታን አካባቢ 2 ሚሊዮን ሕዝብ የሚኖር ሲሆን ይህም ከኳታር አጠቃላይ ሕዝብ 80%ቱ የሚኖርበት ያደርገዋል። የዶሃ የቆዳ ስፋት 132 ስኩዌር ኪሎ ሜትር ነው። ዶሃ በአውሮፓውያኑ አቆጣጠር በ1820 የተመሰረተ ሲሆን የሀገሪቱ ዋና ከተማ የሆነችው በ1971 ነው። ይህም ኳታር ከብሪታንያ የቅኝ አገዛዝ ነፃ ያወጣችበት ጊዜ ነበር። ዶሃ በፍጥነት በማደግ ላይ ያለች ስትሆን በመካከለኛው ምስራቅ የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ ማድረግ ጀምራለች። የዓለም አቀፍ የከተሞች ጥናት በሚያደርገው አካል ግሎባላይዜሽን ኤንድ ወርልድ ሲቲስ ሪሰርች ኔትወርክ መሰረት ዶሃ የቤታ ፕላስ ደረጃ ተሰጥቷታል። መቀመጫውን በእንግሊዝ ያደረገው በምህጻረ ቃል GAWC እየተባለ የሚጠራው ይህ ድርጅት ከተሞችን አልፋ፣ ቤታ እና ጋማ ብሎ የሚከፋፍል ሲሆን በዋናነት የከተሞችን ዓለም አቀፍ ተጽዕኖ ትኩረት ያደርጋል። በተጨማሪም የመደመርና የመቀነስ ምልክቶችን በመጠቀም ለከተሞች ደረጃ የሚሰጥ ሲሆን በዚህ መሰረት ዶሃ የቤታ ፕላስ ደረጃን አግኝታለች። ዶሃ በትምህርት ዘርፍ ከፍተኛ እድገት ላይ ያለች ሲሆን የኳታር ዩኒቨርሲቲ እና የኤችሲ ፓሪስ የንግድ ትምህርት ቤት ካምፓስ ዋናዎቹ ናቸው። ኤአይ ራይን የትምህርት የሕክምናና ስፖርት ከተማ ብለው የሚጠሩት በዶሃ ሜትሮፖሊታን አካባቢ ሰፊ ቦታ ይዞ ይገኛል። በዚህ ስፍራ ዓለም አቀፍ ደረጃቸውን የጠበቁ የስፖርት ዝግጅቶች የሚያስተናግዱ የእግር ኳስ፣ የመዋኛና ሌሎች ግንባታዎችን ሰርተዋል። ከነዚህም ውስጥ የ2022 የዓለም ዋንጫ የተከናወነበት ካሊፍ ኢንተርናሽናል ስታዲየም፣ ሐምድ አኳቲክ ሴንተር እና የአስፓክ ዶም ይጠቀሳሉ። ዶሃ በርካታ ዓለም አቀፍና አህጉር አቀፍ ስፖርታዊ ዝግጅቶችን ያስተናገደች ሲሆን ከነዚህም ውስጥ የ2006 የእስያ ጨዋታዎች፣ የ2011 ፓን አረብ ጨዋታዎች፣ የ2019 የዓለም የባህር ዳርቻ ጨዋታዎች፣ የዓለም የዋና ሻምፒዮን፣ የዓለም የቮሊቦል ክለቦች ሻምፒዮን እና የ2011 የእስያ አህጉር ጨዋታዎች ይጠቀሳሉ። ዶሃ ኳታር በርካታ ዓለም አቀፍ ስብሰባዎችን በማስተናገድ ትታወቃለች። ከነዚህም ውስጥ የመጀመሪያው ዓለም አቀፍ በሚኒስትሮች ደረጃ በዓለም ንግድ ድርጅት የተዘጋጀው ዶሃ ዲቨሎፕመንት ራውንድ፣ 140ኛው የዓለም ፓርላማዎች ህብረት ስብሰባ፣ 18ኛው የተባበሩት መንግስታት የአየር ንብረት ስብሰባ ይጠቀሳል። በዶሃ ኳታር ብዙ የሚጎበኙ ቦታዎች አሉ። ከነዚህም ውስጥ የኳታር ብሔራዊ ሙዚየም፣ የፔር ሰው ሰራሽ ደሴት፣ የኳታር ባህላዊ መንደር፣ የእስላማዊ ጥበብ ሙዚየም፣ ሱቅ ዋቂፍ እና ሙሸሪፍ ዳውንታውን ዶሃ ይጠቀሳሉ። ከአዲስ አበባ ዶሃ በአውሮፕላን ለመጓዝ 4 ሰዓት ከ15 ደቂቃዎችን በአየር ላይ መብረር ይጠይቃል። የበረራ ርቀቱም 2261 ኪሎ ሜትር ነው። የኳታር ዓለም አቀፍ የስልክ ኮድ የመደመር ምልክት በመንካት 974 ነው።